ቆንጅዬ የበግ ቅቅል ዛሬ እንሰራለን። ሰላም ሰላም፣ እንዴት ናችሁልኝ? የበግ ስጋ በደንብ አጥቤ ለተወሰነ ደቂቃ እሳት ላይ ጣድኩት። የሚያስፈልግ ነገር እጥብ ብሎ ይሄድልናል። ለስጋው ይበቃል ያልኩትን ውሃ ጨምርበታለሁኝ። የተጠቀምኳቸው ግብአቶች ኮረሪማ፣ አዝመሪኖ፣ ነጭ ሽንኩርት፣ ጅንጅብል፣ አደቦ፣ የተቃመመ ጨው ነው። እርድ እና የነጭ ሽንኩርት ዱቄት በደንብ አርጌ ጨምርበታለሁኝ። ለትንሽ ደቂቃ ካበሰልኩት በኋላ ካሮት፣ ድንች፣ ሰለሪ፣ ሽንኩርት እና የፈረንጅ ቃሪያ ጨምርበታለሁኝ። እሱም በደንብ አርጌ አዋህደዋለሁኝ። ለው አርጌ ለአንድ ሰዓት የሚሆን አበስለዋለሁኝ። የሚያስፈልገኝ ሁሉ ጨምሬ ጨርሻለሁኝ እና ቀስ ብሎ እንዲበስል አረገዋለሁኝ። በደንብ ከበሰለው በኋላ 2 ቃሪያ ጨመርኩበት። ቃሪያውን ከጨመርኩኝ በኋላ እሳቱ አጠፋዋለሁኝ። የበግ ቅቅል ጊዜያችንን ሰተን ለው አርገን በደንብ አርገን ካበሰል ነው ስጋውንም መረቁንም ጥሩ የሆነ ጣዕም ይኖረዋል። ትክክለኛውን የበግ ቅቅልን ጣዕም እናገኘዋለን ማለት ነው። የምንፈልገውን አትክልት መጨመር እንችላለን። እኔ ቅቤ አልተጠቀምኩኝም። እዚህ ጋር ቅቤ መጠቀም ትችላላችሁ። መረቁ ስለምንጠጣው ቅቤ እንዲኖረው አልፈለግኩኝም። የበግ ቅቅል ለመስራት በጣም ቀላል ነው። ጊዜ ብቻ ነው የሚያስፈልገው። ኢንጆይ ዲስ ሬሲፒ። መልካም ቀን ይሁንላችሁ። ቴንክ ዩ ሶ ማች ባይ